አይረሴው የዛምቢያ ብሔራዊ ቡድን የአውሮፕላን አደጋ። በጥቅል ስማቸው ቺፖሎፖሎ የሚባሉት የዛምቢያ ብሔራዊ ቡድን ለ1994ቱ የዓለም ዋንጫ በታሪኩ ለመጀመሪያ ጊዜ ለመድረስ ጫፍ ላይ ደርሶ ነበር። ምን ዋጋ አለው? ለዓለም ዋንጫው ማጣሪያ ከሴኔጋል ጋር ዳካር ላይ ለነበረበት ጨዋታ የዛምቢያ ብሔራዊ ቡድንን አሳፍሮ ከሉካሳ ዛምቢያ የተነሳው አውሮፕላን ካለመበት ሳይደርስ አትላንቲክ ውቅያኖስ ውስጥ ሰምጦ ቀረም። ያ የዛምቢያ ወርቃማ የእግር ኳስ ትውልድ በአንድ ቅጽበት አለቀ። 25 የብሔራዊ ቡድን ተጫዋቾችን እና 5 የበረራ አባላትን በአደጋው እስከ ወዲያኛው አሸለቡ። ሉካሳ በሐዘን አንገቷን ደፋች። የወቅቱ የዛምቢያ እግር ኳስ ፈርጥ ሉካሻ ቦዋሊያ ግን አጋጣሚ በረራው ላይ አልነበረም። ሉካሻ ቦዋሊያ ሐዘኑን ዋጥ አድርጎ ለሞቱት ጓደኞቹ መታሰቢያ የሚሆን ታሪክ ለመስራት አዲስ ብሔራዊ ቡድን አቋቋመ። በአስደናቂ ሁኔታ አዲስ የተቋቋመው ብሔራዊ ቡድን ሞሮኮን በማጣሪያው በማሸነፍ ታሪክ ሰራ። ምንም እንኳን ቺፖሎፖሎዎቹ ለ1994ቱ የዓለም ዋንጫ ማለፍ ባይችሉም ከአውሮፕላን አደጋው ከአንድ ዓመት በኋላ ለአፍሪካ ዋንጫ ፍጻሜ በመድረስ ዓለምን ጉድ አሰኝተዋል። በዋንጫው ጨዋታ ናይጄሪያ 2-1 በማሸነፍ ሻምፒዮን ሆናለች።